በዚህ ሁኔታ እንዳገኛችሁ አልነበረም ሐሳቤ ማለትም በምስጋና ታሪክ ነው ማለት። ሰላም ተወዳጆች እንዴት አላችሁ? ዛሬ የወንድማችን ታሪክ ወዳጆች ዘመዶች በተሰበሰቡበት ወዳገለገለውና ወደሚወደው ጌታ ሸኝተውታል። ወንድም ዘማሪ ታሪኩ በጉራግኛ ቋንቋ ተወዳጅ መዝሙሮችን በመዘመር ለጌታ ክብር ለሕዝብም ስጦታ የነበረ ሲሆን ባለትዳርና የሶስት ልጆች አባት ነበረ። በቀብሩ ስነ ስርዓት ላይ ባለቤታቸው ባደረጉት ንግግርም ባለቤታቸው ጤናቸው ተመልሶ በምስጋና እንደሚመጡ አስበው የነበረ ቢሆንም ጌታ ግን የወደደውን አድርገዋል ብለዋል። ምንም እንኳን አሸንፈው ከተያዘበት ሕመም መፈወስ ባይችሉም በብዙ ፍቅር የሚችሉትን ሁሉ በማድረግ ላገለግሉ ቅዱሳን ሁሉ ምስጋና አቀርበዋል። ምህረት ቻነልም ለወንድም ዘማሪ ታሪኩ ቤተሰብ መጽናናትን እየተመኘች የዛሬውን ዝግጅት በዚሁ እናጠናቅቃለን። ሀሳብ አስተያየታችሁ አይለየን። ሻሎም። በዚህ ሁኔታ እንዳገኛችሁ አልነበረም ሐሳቤ ማለትም በምስጋና ታሪክ ነው ማለት። ብዙ የደከመ ሕዝብ በዚህ ጉባኤ መካከል ስላለ በውጭ ያለ በምስጋና የምንገናኝ መስሎኝ ነበር። ነገር ግን ጌታ የወደደውን አደረገ። ዛሬም ወዳገለገለው ወደ ተጋለት ወደ አምላኩ ሄደዋል። ስሙ የተባረከ ይሁን። በጣም ብዙ ፍቅር ያየሁባችሁ የተጋችሁ ከህመሙ ጀምሮ ስትሸኙን ወደ ህንድ ስንሄድ ስትቀበሉ በእውነት ብዙ ፍቅር አይቼባችኋለሁ። እግዚአብሔር በእናንተ ብዙ አስተምሮኛል። እግዚአብሔር በእናንተ ብዙ አሳይቶኛል። እናንተን ደግሞ ማመስገን እፈልጋለሁ። በውጭ ያሉ እዚህ ያላችሁ አገር ውስጥ ያሉ የደከሙ ብዙዎች ስም መጥቀስ አልፈልግም፣ ምክንያቱም ብዙ ይሄ ሁሉ ህዝብ የደከመ ህዝብ ስለሆነ እጅግ አድርጌ በሌላ በልጆቼ በታሬ ማመስገን እፈልጋለሁ። ተባረኩልኝ። ደግሞ አገልግሎት ትልቅ ዋጋ እንዳለው ፍቅር እንደሆነ በእውነት ያገለገለ ሰው እንደማይጣል በታሪያ አይቼዋለሁ። ማገልገል ትልቅ ዋጋ እንዳለው ትልቅ ፍቅር ትልቅ ህዝብ እንዳለ አይቼዋለሁ። እግዚአብሔር ስም የተባረከ ይሁን። ከዚህ በላይ ምላችሁ ነገር የለም። ተባረኩልኝ።